ህዝባችን ጉዳት ላይ ነው ያለው። የዚህ ሁሉ ጉዳት መነሻ ኢሪስፖንሲብል የሆነው ኃይል ቢሆንም ገፈቱን ምስኪኑ ህዝብ ነው እየቀመሰ ያለው። ይህ ህዝብ 1.8 ሚሊዮን ህዝብ በሴፍቲኔት እየኖረ ተጨማሪ ዕዳ አይገባውም ነበር። ለትግራይ ህዝብ ጦርነት፣ ግጭት አይገባውም። የትግራይ ህዝብ የትዊተር ኮንሰርን አይበላም፣ ስንዴ ነው ይበላው። ማምጣት ይፈልጋል፣ ተጨባጭ ማገዝ ይፈልጋል። ያልተገደበ አክሰስ ካልተከፈተ ተባለ። እሺ ከፈትን ካልን በኋላ እንደምታዩት በትዊተር ኮንሰርን አያስፈልግም፣ በተግባር ማገዝ ነው የሚያስፈልገው። 70% መሸፈን ብቻ ሳይሆን የኢትዮጵያ መንግስት ከኦፕሬሽን በኋላ ከ40 ቢሊዮን ብር ወጪ አውጥቷል። ከ1 ቢሊዮን ዶላር ያላነሰ ገንዘብ አውጥቷል። ቴሌኮም ተቆራርጧል፣ በየቦታው ስንጠግን፣ መብራት ተቆራርጧል ስንጠግን፣ ኤርፖርት ፈርሷል ስንጠግን፣ መንገድ ፈራርሷል ስንጠግን፣ የውሃ የጤና የትምህርት ስንጠግን ከ1 ቢሊዮን ዶላር ላይ አውጥተናል። ያመረትነው ምርት ወስደናል። ያ ባይሆን ኖሮ እዚህ የሚያጋጥመን ኢንፍሌሽን የተወሰነ ማኔጅመንት